ዲፕሲክ ሲነሳ በትልቁ ስሙ የሚነሳና ከዚህ ሁሉ ለውጥ ጀርባ ለዘርፉ እንግዳ የሆነ አንድ ሰው አለ። የዲፕሲክ መስራች ሊያንግ ዊንግ። ሊያንግ እንደ ብዙዎቹ የሲሊከን ቫሊ ቴክኖሎጂ መሪዎች በታዋቂ የቴክኖሎጂ ኩባንያዎች የጀመረ ሰው አልነበረም። የመጣው ከፋይናንሱ ዓለም ነው። እንደ አውሮፓውያኑ የዘመን ቀመር በ2015 አካባቢ ሃይፍላየር የተባለ የኢንቨስትመንት ድርጅት መስርቷል። ይህ ድርጅት በመዋዕለ ንዋይ ውሳኔዎች ላይ የሂሳብ ሞዴሎችን፣ ዳታንና ማሽን ለርኒንግን መጠቀም ጀምሮም እንደነበር ይነገራል። ሊያንግ ግን ኤአይን እንደ አንድ የንግድ ማቀላጠፊያ መሳሪያ አልወሰደውም። ኤአይ የወደፊቱ የሰው ልጆች አቅም መሰረት ነው ብሎ ያምን ነበረ። በዚህም ሊያንግ አንድ መሰረታዊ ጥያቄ አነሳ። ትልቅ የኤአይ ሞዴል ለመገንባት በእርግጥ ትልቅ ገንዘብ ያስፈልጋል ወይስ በብልሃት በምርምርና በቀልጣፋ አሰራር የተሻለ መንገድ ማግኘት ይቻላል የሚል ነበረ።